ሰላም ሰላም እንዴት ናችሁ? እንኳን ደህና መጣችሁ ወደዚህ ቻናል። እንግዲህ በዚህ ቻናል የተለያዩ ስራዎችን እየሰራን እንደሆነ ይታወቃል። በዛሬው ቪዲዮአችንም ደግሞ አንድ ነገር ይዤላችሁ መጥቻለሁ። ይህም ምንድነው? እንዴት አድርገን የጠፋብንን ፋይል ወይም የጠፉብንን ፋይሎች እንዴት አድርገን ሪከቨር ማድረግ እንችላለን ወይም መመለስ እንችላለን የሚለው ነው ዛሬ የምናየው ማለት ነው። እንደሚታወቀው በተለያየ ምክንያት ዳታዎቻችን ሊጠፉብን ይችላሉ። በጣም ብዙ አይነት የዳታ ሪከቨሪ ሶፍትዌሮች አሉ። እነዚህ የዳታ ሪከቨሪ ሶፍትዌሮች አብዛኞቹ በገንዘብ የሚሸጡ ናቸው ማለት ነው። በነፃ የምናገኛቸው በጣም ጥቂት ቢሆንም አብዛኞቹ ያው አይሰሩም ማለት ነው። ወይም በደንብ አድርገው ዳታችንን ሪከቨር አያደርጉልንም ማለት ነው። እነዚህ የምታዩቸው ሁለት ሶፍትዌሮች ግን የተሻሉ ሆኖ ስላገኘኋቸው በእነዚህ ላይ ዛሬ ቪዲዮ እንሰራለን ማለት ነው። እንደምታዩት እዚህ ጋር ፍላሽ ዲስክ አስገብቻለሁ። እዚህ ፍላሽ ውስጥ ያሉ ፋይሎች እንደምታዩቸው እነዚህ ናቸው። ሁለት ፎቶዎች አሉ፣ አንድ ቪዲዮ አለ፣ አንድ ፒዲኤፍ አለ። እንደገና ደግሞ ይሄኛው ሄልዝ ኢንፎርማቲክስ የሚለው ዚፕ ፋይል አለ ማለት ነው። ይሄኛውን እናጥፋው። ስለዚህ እነዚህ 5 ፋይሎች አሉኝ ማለት ነው። እነዚህን ፋይሎች ደግሞ አሁን ላጥፋቸውና እንየው ማለት ነው ከፍላሹ ላይ። እነዚህ ፋይሎች ፐርማነንትሊ ዲሊት ተደርገዋል ከዚህ ፍላሽ ላይ ማለት ነው። ስለዚህ አሁን ወደ መጀመሪያው ሶፍትዌር ሂደን ይመልሳል ወይስ አይመልስም የሚለውን እናያለን ማለት ነው። በመጀመሪያ ደረጃ ግን ይህንን ፋይል የምታገኙት ይህንን ሶፍትዌር የምታገኙበት ዌብሳይት ላሳያችሁ ብዬ ነው። winfr.org ይሄ ዌብሳይት የምታዩት ከዚህ ዌብሳይት ላይ ነው ዳውንሎድ የምታደርጉት ማለት ነው። ይህን ሶፍትዌር እንደምታዩት ዳውንሎድ ሚላል እዚች ጋር በነፃ ዳውንሎድ ማድረግ እና መጠቀም ትችላላችሁ ማለት ነው። ሶፍትዌሩ ተከፍቷል። እንደምታዩት የተለያዩ ድራይቮች አሉ። ከነዚህ ድራይቮች መካከል እንግዲህ የኔ ይሄ ዞሪን ኦኤስ 173 የሚለው ነው ማለት ነው። እንደምታዩት 15 ጂቢ ወይም 16 ጂቢ ፋይል ነው ማለት ነው። ስለዚህ እሱን ክሊክ ታደርጋላችሁ ማለት ይህን ከዚህ ውስጥ ነው ሪከቨር ማድረግ የምፈልገው እኔ ማለት ነው። ስለዚህ ይህንን ካደርጋችሁ በኋላ እዚህ ጋር ደግሞ ሴቭቱ ይላል። ሴቭቱ ማለት ሪከቨር የሚደረጉ ፋይሎችን የት ላይ ላስቀምጥልህ ነው። እዚህ ጋር መርጣችሁ የፈለጋችሁትን ማድረግ ትችላላችሁ። እኔ ዲ ድራይቭ ላይ አስቀምጥልኝ ብየዋለሁኝ። እዚህ ጋር ደግሞ ኩዊክ ስካን እና ዲፕ ስካን የሚል አለ። ኩዊክ ስካን እና ዲፕ ስካን የሚል አለ። ለጊዜው ኩዊክ ስካን አድርገዋለሁ በፍጥነት ስካን እንዲያደርግልኝ። ዲፕ ስካንም ማድረግ ትችላላችሁ፣ ያው ጊዜ ይፈጃል እንጂ ማለት ነው። ከዛ በኋላ ይህን እነዚህን ካደረጋችሁ በኋላ ስታርት ሪከቨሪ ትሉታላችሁ። እንደምታዩት ስታርት ሪከቨሪ በጣም ፈጣን ነው። እንደምታዩት 4 ፋይሎችን አግኝቶልኛል ማለት ነው። እንደምታዩት ከዛ ቪው ሪከቨርድ ፋይልስ ብዬ ገባለሁኝ ደግሞ ማለት ነው። 4 ፋይሎችን አግኝቼልሃለሁ እያለኝ ነው። እንደምታዩት ሁሉንም ፋይሎች አምጥቶቸዋል ማለት ነው። እዚህ ጋር 2 ፎቶዎች፣ አንድ ቪዲዮ፣ አንድ ፒዲኤፍ እና ይቺንም ቅድምም አጥፍቻት ነበረ ኦሬዲ አምጥቷታል መልሶ። ይቺን ደግሞ ዚፕ ፋይልም አምጥቶልኛል ማለት ነው። ስለዚህ ሁሉንም ፋይሎችን የጠፉ ፋይሎችን በዚች ሶፍትዌር በመጠቀም አግኝቻለሁኝ ማለት ነው። በሁለተኛ ደረጃ የምናየው ሶፍትዌር ዲስክ ድሪል ይባላል። ይህንን ሶፍትዌር የምታገኙበት ዌብሳይት ደግሞ ይሄኛው ዌብሳይት ነው። cleverfiles.com/diskdrillwin.html ይላል። እንደምታዩት እነዚህ ሶፍትዌር ቨርዥኖቹ ናቸው። እነዚህን የፈለጋችሁትን ክሊክ አድርጋችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። እንደምታዩት የተለያዩ ድራይቮችን አምጥቶልኛል። እኔ የምፈልገው የት ላይ ነው ያሉት? ዞሪን ኦኤስ የሚለው ላይ ነው ማለት ነው። እዚህ የምታዩት ላይ ሰርች ፎር ሎስት ዳታ ይላል። እዚህ የምታዩት ክሊክ ታደርጉታላችሁ እሱን። እዚህ ጋር ደግሞ ዩኒቨርሳል ስካን የሚለው ላይ ክሊክ ታደርጋላችሁ ማለት ነው። እንደምታዩት የዲስክ ድሪል ደግሞ ለየት ያለ ዩዘር ኢንተርፌስ ነው ያለው። በተለያየ ፋይል ታይፕ ነው የሚያመጣላችሁ። እንደምታዩት ፒክቸርስ አለ፣ ቪዲዮስ አለ፣ ኦዲዮ አለ፣ ዶክመንት አለ፣ አርካይቭ አለ ኤንድ አዘርስ የሚል አለ። እንደምታዩት ገና ካሁኑ ፒክቸርስ 14 ፋይል ይላል። ገና 5% ነው። በጣም ጊዜ ይወስዳል ይመስለኛል። ሲጨርስ እንደገና እንገናኛለን። ይሄ ሶፍትዌር በጣም ረዘም ያለ ጊዜ ይፈጃል እንደምታዩት
ረዘም ያለ ጊዜ ይፈጃል። ፒክቸር 130፣ ቪዲዮ 8፣ ኦዲዮ ደግሞ 338፣ ዶክመንት 567፣ አርካይቭ 145 እና አዘርስ 829 ፋይልስ ይላል። ይህ እንግዲህ ፍላሹ ከድሮ ጀምሮ ያለውንም አብሮ ሪከቨር ሳያደርገው አይቀርም ማለት ነው። እንደምታዩት 2017 ፋይሎች ናቸው። 7 ጂቢ ነው አገኘው እያለኝ ያለው ማለት ነው። ስለዚህ ፒክቸር የሚለው ውስጥ ለምሳሌ ገብተን ስናየው እንደምታዩት አንድ ነው የምትለው 4 ጊዜ ሪከቨር አድርጓታል እንደምታዩት ማለት ነው። ስለዚህ ፋይሎቹን አግኝቷቸዋል ማለት ነው። እንደምታዩት ቪዲዮዎች ደግሞ እንደምታዩት ቪዲዮንም መልሶታል። እንደምታዩት እዚህ ጋር ፕሌይ አድርጋችሁ ማየት ትችላላችሁ። በቃ ቪዲዮንም ሪከቨር አድርጎታል ማለት ነው። አርካይቭ ይኸው እንደምታዩት ሄልዝ ኢንፎርማቲክስ ሁሉንም። ስለዚህ የመጨረሻ የምታደርጉት ነገር ምንድነው? እነዚህ ፋይሎች ሪከቨር ካደረገላችሁ የምትፈልጉትን እየመረጣችሁ ልክ እንደምታዩት ሁሉንም ፋይሎች ማድረግ ትችላላችሁ። ነገር ግን እኔ የምፈልገው ይቺን አንዷን ፋይል ስለሆነ ይቺን እመርጥና ከዛ በኋላ ሪከቨር እለዋለሁኝ ማለት ነው። እንደምታዩት ከዛ ድራይቭ ያስመርጣችኋል። እኔ ዲ ላይ እንዲሆን ነው የፈለግኩት። ዲ ታደርጋላችሁ። ከዛ በኋላ አንድ ፎልደር ላይ እንዲያስቀምጥላችሁ ማድረግ ትችላላችሁ። ኔክስት ትሉታላችሁ ማለት ነው። ከዛ በኋላ እንደምታዩት ይቺ ፋይል የመረጥኳት ፋይል ዳታ ሪከቨር ተደርጋለች ማለት ነው። ስለዚህ ሪዘልቱን ያው ኤክስፕሎረር ውስጥ ገብታችሁ ማየት ትችላላችሁ ማለት ነው። የቅድም ሪከቨር ስላደረኩት ነው። እንደምታዩቸው እነዚህ ፋይሎች ሪከቨር ሆነዋል ማለት ነው። ግን እንደ ማሳሰቢያ የምነግራችሁ ነገር ፋይላችሁ ድንገት ዲሌት ቢሆንባችሁ ወይም ድንገት ፎርማት ብታደርጉት እዛ ፍላሽ ዲስክ ላይ ወይም ቦታ ላይ ሌላ ፋይል ክሬት ባታደርጉበት ወይም ሌላ ፋይል ባታስቀምጡበት ጥሩ ነው። ፎርማት ከሆነባችሁ ወይም ፋይላችሁ ከጠፋባችሁ ሌላ ምንም አይነት ስራ ሳትሰሩ ወይም ምንም አይነት ፋይል ሳትጨምሩ ፋይላችሁን ሪከቨር ብታደርጉት ይመረጣል። ምክንያቱም ያ የፎርማት የተደረገበት ቦታ ነፃ ነው የሚሆነው። አዲስ ፋይል ከጨመራችሁበት ያ ቦታ በዚህኛው ቦታ ስለሚያዝ ማለት ነው፣ ከዚህ በፊት የነበረው ፋይል ቦታ ላይ ስለሚቀመጥ ያንን ፋይል የማግኘት ፕሮባቢሊቲያችሁ በጣም ሊቀንስ ስለሚችል በቻላችሁት አቅም አንድ ፋይል ድንገት ከጠፋባችሁ ወዲያው ሪከቨር ብታደርጉት ይመረጣል ማለት ነው። ቦታውን እንዳይዝባችሁ ወይም ሪከቨር የመደረግ ወይም ኮራፕት የመደረግ ቻንሱ ከፍተኛ ሊሆን ስለሚችል ማለት ነው። ስለዚህ በእነዚህ ሁለት ሶፍትዌሮች በመጠቀም የጠፋ ፋይላችሁን ማግኘትና እንደገና መጠቀም ትችላላችሁ ማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለሚቀጥለው እስከምንገናኝ ይመቻችሁ።